ኢትዮጵያ የራሷ የነዳጅ ማጣሪያ እንደነበራት ታውቃላችሁ? በኋላ የሚታያችሁ ማለት ነው በ1967 በራሻ እገዛ የተሰራ የነዳጅ ማጣሪያ ነበርና አሰብ ላይ ነው የነበረው እና ለ30 ዓመት ምናምን የኢትዮጵያ በቃ የጀርባ አጥንት ባክቦን ነበረ ለኢኮኖሚያችን ማለት ነው። ድፍድፍ ነዳጅ በአሰብ በኩል ይገባል፣ እዛው ጋር ይጣራና ተጭኖ ወደ አዲስ አበባ ይመጣል ማለት ነው እና በጣም ብዙ ከረንሲ ነበር ሴቭ የሚያደርግልን። ያው ውጭ ሲጣራ እንግዲህ ነዳጅ በጣም ኮስቲ ነበር እና እኛ እንደዚህ አይነት ችግር አልነበረብንም። ከዛ በኋላ ግን ኢትዮጵያና ኤርትራ ሲለያዩ ተዘግቶ ያው አሁን ዝገት እየበላው ነው ማለት ነው። እነሱም አይጠቀሙበትም፣ እኛም አንጠቀምበትም። ኤርትራና ኢትዮጵያ ሲለያዩ ፖርት ብቻ አልነበረም ማለት ነው ያወጣ ነው። አሁን በዚህ ሰዓት ኢትዮጵያ 120 ሚሊዮን ህዝብ ይዛ እንግዲህ የለም አይታወቅም። 120 ሚሊዮን ህዝብ ይዞ ላንድ ሎክድ ሀገር አይታወቅም። አሰብን በማጣታችን ደግሞ ማለት ነው ምን ያህል እንደምንጎዳ ታውቃላችሁ? በየአመቱ ለጅቡቲ ምክንያቱም በጅቡቲ ነው እቃችን የሚገባው ማለት ነው። ለጅቡቲ ወደ $2 ቢሊዮን እንስጣታለን። ኦልሞስት ምን በቃ እንዳለ በሉት እንዳለ ኤክስፖርታችንን በሉት። እሱ ብቻ ሳይሆን አሁን ሶማሌ ላይ የራሳችንን ሪፋይነሪ ልንፈጥር ነው ልንሰራ ነው። እሱም ወደ $2.5 ቢሊዮን ይፈጅብናል ማለት አሁን አሰብንም ብንመልስ አሰብ ጋር ያለውንም የነዳጅ መጣሪያ ብንመልስ በጣም ብዙ ኢንቨስትመንት ይጠይቃል የኛን ማለት ነው። ግን ወደፊት ሴቭ የሚያደርግልን ስናስበው ምንም ማለት አይደለም ማለት ነው። ሀሳባችሁን ኮሜንት ሴክሽን ስራ አስቀምጡልኝ። ፎሎ ማድረግ እንዳረሱ ይመቻችሁ።